ሰላም ሰላም ኢትዮጵያውያንና በመላው ዓለም የምትገኙ ኢትዮጵያውያን ባላችሁበት ሰላማችሁ ብዝት ይበል። ንጉሴ ነኝ ከስካይ ቲዩብ። እንደተለመደው ዛሬ በአዲስ ርዕሰ ጉዳይ ከእናንተ ጋር ቆይታ ላደርግ ዝግጅቴን አጠናቅቄ ቀረጻ ጀምሬያለሁ። የዛሬው ርዕሰ ጉዳይ ምንድን ነው? ከዛ በፊት ግን ሰብስክራይብ አድርጋችኋል? ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ታደርጉ በታላቅ አክብሮት ጠይቃችኋለሁ። አይቆጥም። ወደ ሀሳቡ ልመልሳችሁና የዛሬው ርዕሰ ጉዳያችን ምንድን ነው የሚለውን ነገር እናንሳ። ሰው የሀሳቡ ውጤት ነው። ሀሳቤን የሚያካፍላችሁ ይሆናል። የእናንተ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ብዙ ሀሳቡን ያወያያለኝ። ስለዚህ ባለን ደቂቃ እንግዲህ አጠር አድርጌ ሀሳቦችን ለማንሳት እሞክራለሁ። ሰው የሀሳቡ ውጤት ነው። እንዴት ነው ሰው የሀሳቡ ውጤት ነው የምንለው ነገር? የሰው ልጅ ይወለዳል፣ ያድጋል። ከዛ በኋላ ካደገ በኋላ ደግሞ ፍላጎቶችን ማሟላት ይፈልጋል። እነዛ ፍላጎቶችን እየተሟሉልን እየመጡ ሲሄዱ ደግሞ የሰው ልጅ እንደምታውቁት ፍላጎቱ ገደብ የለው። እዚህ ምድር ላይ ሙሉ የእሱ ቢሆን ሌላ ፕላኔት መኖር ይፈልጋል። ስለዚህ ያ ዋናው ሀሳቤ ምንድን ነው? ሰው የሀሳቡ ውጤት ነው። ባይኔቸር የሰው ልጅ አስቦ አይጨርስም፣ ማሰብ አያቆምም፣ የሀሳብ መጨረሻም የለውም። አንድ ሰው መጥፎም ይሰብ ጥሩም ይሰብ በሚያስብበት ልክ ነው ነገሮች ሊሆኑ የሚችሉት። እንዴት ካላችሁኝ በጣም ጥሩ። መጥፎ ነገር የምናስብ ከሆነ፣ መጥፎ ነገር የምናቅድ ከሆነ፣ መጥፎ ነገር ፕላን የምናደርግ ከሆነ የሚመጡልን ነገሮች ሁሉ መጥፎ ናቸው። ምክንያቱም ምን ብለናል? አእምሯችን የሰጠነውን ነገር ነው የሚቀበለው። አእምሮ በተፈጥሮ ማሰቡን አያቆምም፣ ማደጉን አያቆምም። በቃ ፓውዝ መሆን አይችልም። ይህ በሳይንስ የተረጋገጠ ነገር ነው። ስለዚህ አእምሮ እኛ የሰጠነውን ነገር ባይቀበል እንኳን አእምሮ ሲፈጠር ራሱ ማሰብ፣ ሁሌም ማሰብ ስለሆነ ስራው መጥፎውንም ጥሩውንም የሚሳካውንም የማይሳካውንም የሚሆነው የማይሆነውንም ማሰቡ አይቀርም። እንዴት ልናስብ? ለአእምሯችን ጥሩ ነገሮችን ባንሰጠው ላይክ በምን ልመስልላችሁ? አእምሮ እንደ መሬት እንደ አፈር እንመስለው። አንድ የእርሻ ቦታ ላይ አንድ ገበሬ ያንን የእርሻ ቦታ አርሶ አላስፈላጊ እጽዋቶችን አስወግዶ አረም የምንላቸው ነገሮች አርሞ ምን ብሎ ኮትኩቶ አስተካክሎ ነው ጥሩ ውጤት ሊያገኝ የሚችለው። ነገር ግን ያ መሬት ያ ገበሬ ባይኖር፣ ባይታረስ፣ ትሪት ባይደረግ፣ እዛ ጋር የሚንከባከበው ሰው ባይኖር አረም ማብቀሉን እጽዋቶችን ማብቀሉን ያረፉትን ነገሮች ማብቀሉን ያቆማል? አያቆምም። አእምሮም ልክ እንደዚሁ ነው። እኛ የሰጠነውን የዘራንበትን ነው ተቀብሎ ሪፍሌክት አድርጎ የሚያወጣው። ጥሩ ነገር ሰጠነው፣ መጥፎ ነገር ሰጠነው፣ ሁለቱንም ይቀበላል። ስለዚህ እኛ ማድረግ መቻል ያለብን ምንድን ነው? መጥፎ ነገርን ለአእምሯችን መስጠት። በህይወታችን ላይ መጥፎ ነገሮች እንዲመጡ አንፈልግም። ስለዚህ ለአእምሯችን የምንሰጠው ነገር ወሳኝነት አለው። ለአንዱ ፕላን ብለን ላስቀመጥነው እቅድ፣ ዓላማ፣ ግብ አእምሯችን የምንሰጠው የምንመግበው ነገር ወሳኝነት አለው። አእምሮ የሰጠነውን ነው የሚቀበለው። ሳይንሱ እንደሚለው በቅርብ ጊዜ የወጣ ጥናት የሰው ልጅ በቀናት ውስጥ ከ60 እስከ 80 ሺህ ሀሳቦችን ያስባል። እንግዲህ አስቡት ቁጭ ብላችሁ እኔ አእምሮ ይሄን ያክል በቀን ያስባል ወይ መጠየቅ በጣም የሚገርም ነገር ነው። ሳይንሱ ግን ይህን በጥናት አረጋግጦታል። ስለዚህ ከሚገርማችሁ ነገር ከ60 እስከ 80 ሺህ በፐርሰንት ስናስቀምጠው ከ100% ስናስቀምጠው 90% የሚሆነው አናስታውሰው። ለምሳሌ አንድ ሰው ታክሲ እየሄደ አሁን እዚህ ጋር ብንወድቅ እዛ እንደዚህ በሆነ መጥፎ ነገር ቢደርስብኝ ምናምን ብለን እናስታውሳለን። በመንገዳችን ቢሄድ እንትና እኮ ቅድም ላይ እንደዚህ ብለው ምናምን ብለን አናስታውሳቸው። 90% የሚሆነውን ሀሳቦች አናስታውሳቸውም። ሜቢ እንደው 10% ልናስታውሳት እንጂ ነው ሜቢ ብለን ምን አልባት ብለን 10% ልናስታውስ እንችላለን እንጂ 90% የሚሆነው የማናስታውሰው መጥፎ ነገር ነው። የሚገርማችሁ ነገር 96% የሚሆነው የሰው ልጅ በቀን ከሚያስበው ነገር ሁሉ 96% መጥፎ ነገሮች ነው የሚያስበው። ማለት ኔጌቲቭ ነገሮች፣ እንደዚህ ነገር ቢገጥመኝ፣ እንደዚህ ነገር ብከስር፣ እንደዚህ ነገር ባይሳካል ብለን የምናስበው እና በጣም ነው ጥናቱን ስሰማ በጣም የገረመኝ እና ይህን ያክል የማናውቀው ነገር በአእምሯችን ይከናወናሉ። በዕለት ተዕለት ተግባራችን በዕለት በምናከናውነው ነገር ይሄ አእምሯችን ከኛ ጋር ያለው አእምሮ እኛ ይዘን የምንዞረው አእምሮ ይህንን ነገር ሁሉ ሰርኩሌት ያደርጋሉ ብዬ በጣም የተገረምኩት እና በጣም ጥሩ ነገር በቀን ውስጥ እንዳልኳችሁ ከ60 እስከ 80 ሺህ ሀሳቦች እናስባለን። ከነዚህ ሀሳቦች በፐርሰንት ስናስቀምጠው 90% የሚሆነው አናስታውሰው፣ 96% የሚሆነው ደግሞ መጥፎ ነገሮችን 3%ቷን ምናልባት ጥሩ ነገር አስበንባት ሊሆን ይችላል እና ሰው የሀሳቡ ውጤት ነው። አንድ አባባል አለ፣ ሀገርኛ አባባል። አንድ ሰው እያለና መንገድ እየሄደ በጣም በረሃ ቦታ ነው ማለት ምግብ የሌለበት መጠጥ የሌለበት ለትራንስፖርት ማይመች ቦታ እየሄደ ነውና ያ ሰውዬ እየሄደ ምን አለ በሀሳቡ ምን አለ በጣም ርቦኛል፣ በጣም ጠምቶኛል፣ የሆነች የምትበላ የምትጠጣ ነገር ባገኝ ሰውነቴን ባርሰው ሰውነቴን ሪከቨር እንዲያደርግልኝ
ምግብ ነገር ባገኝ ብሎ ተመኘ። በሀሳብ አሰብ። ትንሽ እንደሄደ ያሰበው ነገር ተሳክቶለት የሚገርም ውሃ የሚገርም ምግብ አገኘ። በላ ጠጣ። ከዛ በኋላ ደስ አለው። ከዛ ትንሽ መሄድ ጀመረና ደግሞ የመጣሁበት መንገድ በጣም ብዙ ረጅም ነው፣ በጣም ሩቅ ነው እና አሁን ደግሞ በልቻለሁ ጠጥቻለሁ፣ የሆነ ፀሐይ መጥቶኛል፣ ደክሞኛልና ትንሽ ጥላ ያለው ቦታ ላይ የሚመች ቦታ ላይ ባገኝና ትንሽ አርፌ ደግሞ ጉዞ እንዲቀጥል ብሎ አሰብ በሀሳቡ። ከዛም ይሄ ነገር ሄደ። ትልቅ ዋርካ አገኘ። እዛ ዋርካ ላይ በጣም ደስ ብሎት እረፍት አደረገ። ቁጭ ብሎ ምን አሰብ? አሁንም የጠየኩት ነገር ሁሉ ያሰብኩት ነገር ሁሉ እየተሳካልኝ ነው። ይህን የሚያሳካልኝ ርኩስ መናፍስት የሆኑ እንዴ ብሎ አሰበ። እንዳሰበ በቅጽበት ርኩስ መናፍሳት ከበቡት። ሲከቡት አሁንም ሀሳቡን አላቆም። በቃ እነዚህ ርኩስ መናፍስት ሊገሉኝ ነው ማለት ነው ብሎ አሰበ። መጨረሻ ላይ ገደሉት እና የሰው ልጅ የሀሳቡ ለውጥ አንድ ቦታ ስንሄድ አይሳካልንም አይሆንም ብለን ካሰብን የማይሳካበትን የማይሆንበትን ኔጌቲቭ ኢነርጂ አእምሯችን እየሰጠ ነው። አእምሯችን ደግሞ መጀመሪያ እንዳልኳችሁ የሰጠነውን ነው የሚቀበለው። የሰጠነውን ይቀበላል፣ ተግባራዊ በተግባር ያሳየናል። ስለዚህ በቻልነው አቅም ኔጌቲቭ ነገሮችን ባናስብ፣ ለአእምሯችን ፖዘቲቭ የሆኑ ነገሮችን መሳካትን፣ ድልን፣ ማግኘትን፣ አለማጣትን በቃ ፖዘቲቭ የሆኑ ነገሮችን ለአእምሯችን ብንሰጠው የተሻለን ህይወትን የተሻለ ነገሮችን የማሳካት ርቀትን መሄድ እንችላለን። ስለዚህ ሰው የሀሳቡ ውጤት ነው።